የሚንጠስ ትልቅ እቅጥ ነው እዚህ ጋር የወጣው። ሐኪም ቤት ሄዶ ሲታከም ወደ ካንሰር ተቀይረዋል አሉ። አንተ አለ 2013 ሌላ ከፍታ ያጣጣል ደግሞ ምን እንደሆነ አላውቅም። ሁለተኛ አትታሰሩ ማለት እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔር ብዙ ነገር አድርጎልኝ ሙሉ ጊዜ ራሱ አውርቼ ጨርስ ብዙ ነገር ቤት ውስጥ ሰርቶልኛል። ህይወቴ ላይ እግዚአብሔር ሰርቶልኛል። እሱ ያላረገኝ ነገር የለም። ዛሬ መድረሴ ራሱ በሱ ከተነሳ በኔ ሄደን በኔ ጉልበት በኔ አይኑ ሳይሆን እግዚአብሔር ስለረዳኝ እዚህ ደርሻለሁ። እግዚአብሔር ይመስገን። እኔ ባለፈው እዚህ ልትቼ ነበር፣ በጣም አሞኝ ነበርና ሐኪም ቤት ሄጄ ከዛ ሐኪም ቤት ሲሄድ እኔ ሙሉ ሰውነቴ ነው የሚያመኝ። እንዲሁ ልትሰነካኝ ራሱ በጣም ነው የሚያመኝ። ደግሞ ጭንቅላቴን አካፍለውኝ ነው የሚያመኝ። ከዛ ሐኪም ቤት ሲሄድ ብዙ ብር ነው ያወጣ። ለመድኃኒት ክፍል ብቻ ወደ 7,000 ምናምን ፈርሜ ነው ወጣ። ምርመራው የምርመራ ሳይደመር ማለት ነው። ከዛ እዚህ መጣ። በጣም እያመመኝ ነበር። እኔ የሚሰማኝ ባለቤቴ ትንሽና ጸልይ ምናምን ይለኛል። እኔ ስለ ጸሎት ራሱ ረስቻለሁ። በቃ ኢማሜን ብቻ ነው የሚደምጠው። ከዛ በጣም አሞኝ ነበር። መጣ። እንደ ድንገት ስመጣ እግዚአብሔር በሱ በኩል ተናገረ። እግዚአብሔር ሁሌ ትክክል ነው፣ ተሳስቶም አያውቅም የኛ ፈጣሪ እና አንዳንድ ነገር እንዳለ እግዚአብሔር ተናገረ። እኔ ሌሊት ከእንቅልፌ ሲነሳ በቃ ስለ ሞት ነገር ነው የሚያስበው። እውነት ጸልያለሁ እላለሁ፣ ተንበርክኬ ራሱ ምንም ሳልል ነው የምነሳ። ከዛ እዚህ መጣሁ። እግዚአብሔር ሰው ጸልይልኝ። የሞት እኔ ላይ የነበረ የሞት አዋጅ ነበር፣ እግዚአብሔር ገለበጠው። እኔም የዛን ቀን ጀምሮ ማለት ነው ሙሉ ከሐኪም ቤት የወሰድኩት መድኃኒቱ ሙሉ ጌታ ምስክሬ ነው። እዚህ ቤት መጣ፣ ተጸለይልኝ፣ ዳንኩ ብዬ አመንኩ፣ ገባ፣ አልዋጥኩም አንዱ። ከዛ ስገባ ራሴን በልቼ እህቴም ነበረች እንዳው ደማከስ የሆነ ነገር ተጠቀለች፣ ሽንኩርት ማር ምናምን አለች። እሺ ሞክሬ አላውቅም ይሻል። እኔ ግን የዛን ቀን ጀምሮ አንድ መድኃኒት አልወሰድኩም። ጌታ ዳንኩ። ምንም በቃ በጠዋት ተነስቼ ስራ ቦታ ሄድኩ። እስቲ ይሄ ነገር ቼክ ላድርጎ ብዬ ሮብ ቀን ነበር። ዓርብ ልንጠቢ ቆይ ቼክ ላድርገው የራሴን ቼክ ላድርገው የቆየሁት። ከዛ በሳሚቱ መጥቼ መሰከርኩ። እግዚአብሔር ይመስገን። አሁን ከዛ ቀን ጀምሮ እኔ የሌለ ሰላም ነው ያለኝ። ሚገርም ነው። በዛን ሰዓት ጌታችን ስትመጣ በጣም ልዩ የሆነው ህመም ውስጥ ነው። ሰውነቱን እንኳን ልብሱን እንደዚህ መንካት አይቻልም። ከዛ ደግሞ ዶክተሮቹ መርፌ አዟል፣ ብዙ መርፌ ታዟታል፣ መድኃኒቱን ወስዳለች። ከዛ እስከዛ ድረስ የነበረው ሰውነቷ መቆሙ ራሱ መቀመጥ ራሱ ሰው መንካት ሰውነቷን ማይቻልበት ሁኔታ ነበር። ወደዚህ ስትመጣ ያያችሁ ሰዎች ታውቁታላችሁ። እግዚአብሔር ምን ነበር የተናገረው? ነሐሴ 30 የምትሞትበት ቀን ነው። ኦሬዲ ጠላት ጨርሷል። ድግምቱን ያሰራው አንድ መንፈስ ያለበት ሰው እሷ ላይ አሰርቶባት የእሷ መሰናበቷን ጨርሻለሁ ብሎ ሲያሰራ እግዚአብሔር እዚህ ቤተክርስቲያን እንደመጣችው ጌታ ገለጠና ምን አለ? እግዚአብሔር ሞቱ ተገልጧል፣ በሰላም 2018 ተሻገረ። ኢየሱስ ጌታ ነው። ይኸው አልተሻገረችም እንዴ? ሃሌሉያ! እስኪ ለእውነቱ ለእግዚአብሔር አጨብጭቡ። ኢየሱስ ጌታ ነው። 2017 ሞት ነበረባት። 2017 ነሐሴ 30 ላይ መሞቷ ቀን ነው። ሰይጣን የቆረጠላት ቀን፣ አልቆላት ያለው ቀን፣ ከዚህ በኋላ አትቀጥልም በቃ ጨርሻለሁ እሷ ጉዳይ የተባለባት ቀን። ያ ሁሉ መድኃኒቶች አሸክሟል፣ መርፌ ሁሉ ታዞላት፣ ሰውነቷ ምንም ለውጥ የለም። ለውጥ የመጣው እዚህ ስትመጣ፣ እዚህ ስትጸለይ፣ ከጸለዩም ደግሞ ከዚህ እንደነጡ ምግብ መብላት ጀመረች። ጠላትሽን ነው መዝለል የማችልበትን ዝለልና አሳየ፣ ጠላቶችሽ ያቃጥል። ሃሌሉያ ሃሌሉያ ሃሌሉያ! ኢየሱስ ጌታ ነው። የሆነ ጊዜ በስራ ምክንያት ከዛ ያሉ ሰዎች ጋር ብዙ ምቹም አልነበረኝም። ከዛ በቃ ይህን ስራ ጫናም ስለነበረ እኔ በቃ ልተው እያስቤ ነበር። የሆነ ቀን ብድግ ብዬ መጣሁ እዚህ ቤት። ከዛ መጣ እኔ ምን እንደሚሰራ ራሱ አይደለም እግዚአብሔር ሰው እውነት ምን መስሪያ ቤት ውስጥ ራሱ እንደሚሰራ አያውቅም። ከዛ ተነሺ ያለኝ
ከዛ ተነሳሁት። ከዛ አንቺ ያለሽበት ቦታ ምቹ አይደለም፣ ብዙም እየተራሽ ነው አለ። ከዛ በቃ ስራውን ለቃለሁ ባረራለሁ ምናምን ብለሽ እያሰብሽ ነው። የምን መባረር ነው? የምን ትለቃለሽ? አንቺ ጎን ያሉ ሁለት ሰዎች አሉ አለ። በየድገቱን በምን ይሁን አላውቅም፣ እግዚአብሔር እሱ ቦታ ይቀይራል። ለአንቺ ግን ከፍታ ቦታ ይሰጥሻል እዛው ቦታ ላይ አለ። እሺ ብዬ ሄድኩ። እግዚአብሔር አዋቂ ነው፣ ጸልይ አለ። እሺ ብዬ ጠበቅኩ። እግዚአብሔር ሁሌ ትክክል ነው። ከዛ ያ ሁለት ልጆች ከኛ ስራ ቦታ ወደ ሌላ ሄዱ። እነሱ በሄዱበት እንትን በእድገት ሳይሆን ኖርማል በቃ የዚህ የሚሰሩ ፖዚሽንን ይዘው ነው ወደዛ ሄዱ። ለእኔ ግን ጌታ ኢየሱስ ፖዚሽኑን ቀይሮ ወደ ከፍታ ወደዛ አሻገረኝ። ከፍታ ወንበር ላይ ያስቀመጠኝ እና አሁን ተመችቶኝ በጣም እየሰራ ነው። እግዚአብሔር ይመታል። እግዚአብሔር ከተናገረ ሌላ ደግሞ ባለቤቴ በስራ ቦታ በፊት የነበረበት ቦታ ይህ ነገር ተፈጠረና እስር ቤት ገባ። እስር ቤት ሲገባ በጣም ደነገጥኩ። ፐርፐዙ ራሱ አይታወቅም። ስንጠይቅ እነሱ ሌላ ነገር ነው የሚያወሩት። በቃ እኔ በጣም ደነገጥኩ። እንደምን ብሎ በዋስ ወጣ። ከዛ ወጣና አንድ ቀን ኔስኪ ቸርች ልግባ ጃኬት አምጪልኝ አለ። ከዛ መጣውና ጃኬት ሰጠው። ነይ ንግባ ብሎ እዛ ጋር ቁጭ አለ። እኔ ደግሞ ወደ ኋላ ቁጭ አለ። ከዛ እግዚአብሔር ሰው አንተ አለ 2013 ሌላ ከፍታ አንተ ይጠብቃል። ደግሞ ምን እንደሆነ አላውቅም። ሁለተኛ አትታሰርም አንተ አስሎ ነበር። ምን እንደሆነ እኛ ምንም አልነገርንም እነሱ። እግዚአብሔር ግን ሁሉም ቦታ ያያል እግዚአብሔር። ከዛ ሁለተኛ አትታሰርም፣ በቃ የአንተ ፋይል ተዘግቷል፣ አንተ የሚጠበቀው ከፍታ ነው። 2018 ድል በድል ነው የምትሻገረው። ከፍታ ነገር አንተ ያገኛል አለ እግዚአብሔር። እውነት ነው፣ ትክክል ነው። እግዚአብሔር አንድ ቀን ዋሽቶ አያውቅም። እግዚአብሔር እንደ ሰው አይደለም። ለእኛ ቃሉ ይጠብቃል። ታማኝ ነው እግዚአብሔር። ከዛ እሻሉ አሜን ይገባል። በቃ እኔና እሱ ምንም አላለም። ጌታ እንጃ ብቻ እኔም ፈራሁ። እሱ ምንም አላለኝ። እግዚአብሔር አዋቂ ነው። እዛ ባለቤት ሁለተኛ እዛ ቦታ ተመልሶ አለች። እነሱ ናችሁ ጠርቶ ያ ፋይል ይዘጋና አሉ። የጀመሩት ሰዎች ይህ ፋይል ይዝጋና አሉና የሌፋሉ ፋይል ተዘጋ። በነፃ ወጣ። እግዚአብሔር ይመስገን። እኔ ብዙ ምስክርነት አለብኝ። ሌላ ደግሞ የባሌ ወንድም እዚህ መጥቶ ነበር። እሱ ደግሞ በጣም ኬዙ ከባድ ነበር። ታክሞ ነበር። የሚጠስ ትልቅ እብጠት ነው እዚህ ጋር የወጣው። ሐኪም ቤት ሄደው ሲታከም ወደ ካንሰር ተቀይሯል። ካንሰር ማለት እንደ ጉንፋን አይደለም፣ ከባድ ነው። ራሱ በጣም የሚከብዱ ሰው ሲሰማ እዛ በቃ ልጁ ትንሽ አንድ ሰዓት በኋላ ሌላ ዓለም ውስጥ ነው የምኖረው። በጣም ስለታመመ በቃ አንድ ክፍል ውስጥ ነው የምቀመጠው። በጣም ፈራል። ምንም መድኃኒት ቢወስድም ለውጥ የለም። እብጠቱ እየባሰ ነው የሚሄደው። ይበላል፣ ውስጡ መተኛት አይችልም፣ መቀመጥ አይችልም፣ መራመድ አይችልም። በቃ ሞት ነው ለመን እሱ ራሱ። አንድ ቀን ይዤ መጣሁ። በቃ አቃተኝና መጣሁ። እዚህ ሲመጣ እግዚአብሔር ሰው እና ምንድን ነው ስኬር ነገር አልኳት። በጣም አብቷል። ይሄ ነገር ካንሰር ነው ተብላለ። እውነት ነው እኮ ካንሰር፣ በቃ ወደ ካንሰር ተቀይሯል። እግዚአብሔር ግን በራሱ ይፈነዳል። አንተ ደግሞ ነፃ ትሆናለህ ብሎሃል፣ ድነሃል ብሎ ጸለይ። ከዛ እሺ ብሎ አሁን ገባል። በቃ ሁሉም ሰው መጸለይ ነው ጀመረ። ከዛ በኋላ እግዚአብሔር ሁሌም ትክክል ስለሆነ እኛ ሁላችንም ተኝተን ሌሊት በራሱ ፈነዳ ያለ ስናይ ትንሽ ይመስላል፣ ግን ከሱ የወጣት እንደ ደም ነገር ነው፣ ነጭ ነገር በጣም የሚያስጠላ ሽታው ራሱ ስከብድ ማንም ሳይነካ በራሱ ፈንድቶ ምንም ጠባሳ የለውም። ዛሬ ወደ ስራው ተመልሶ ስራውን እየሰራ ነው። እግዚአብሔር ለእኛን ነገር ሲነካ ማለት ነው ያለ ጠባሳ ነው። ምንድነው ብቻ እግዚአብሔር እኛን ካገኘ እኛ ልባችን ለእግዚአብሔር ምቹ ከሆነ
እግዚአብሔር እኔ ላይ ቤቴ ላይ ህይወቴ ላይ ይሰራል ካመን እግዚአብሔር ሁሌ ለኛ ሬዲ ነው የሚያምነው። ብዙ ነገር እግዚአብሔር አድርጎልኛል። በዚህ በእግዚአብሔር ሰው ሆኖ እንደዚህ እንጠቀሙ። ይህንን ሰው ባለፈው ብዬ ነበር ኦሮሞ የሮማማኩ ወርቄና ከላቀበኔ ሲቪል ላይ አላ ከትልጌስ ዛሬ እጃችን ስላለ ምንም አይመስልም። ግን እሱ ላይ ጸጋ አለ። እሱ ላይ እግዚአብሔር ይሰራል። በጣም ነው የምንወደው፣ በጣም ነው የምናከብረው። እንወዳለን። እግዚአብሔር ባርክ። አሜን። ዛሬን መግለጽ ቃላት ያስፈልጋል። ክብር ለጌታ ይሁን። የተባረኩ ናቸው። ቅንነት ስላላቸው ነው እግዚአብሔር ከዛ ሁሉ ያወጣው። መልካምነት ውስጣቸው ላይ ልባቸው ላይ መልካም ነገር ስላለ ነው። የባሏ ወንድሟን እንኳን እግዚአብሔር ከጥቁር አንበሳ አዋጅ ነው ያ በቃ ካንሰር ነው አይፈውስም ተብሎ የመጣው ወደዚህ ይዘሽ መጣው። ስለነሱ እግዚአብሔርን አመስግኑልኝ እስቲ ባካችሁ። ይሄ ቤተሰብ 2018 ላይ ጠላቶቻቸው አናት ላይ ቆማለሁ። ይቻላል በሉታ፣ ይቻላል በሉታ። እየጨመራችሁ ትሄዳላችሁ። አንድ አዋጅ አለ። ለ2018 ትጨምራለሽ፣ ይጨምራል። አንቺም ትጨምራለሽ፣ ባለቤትሽም ይጨምራል። እጃችሁ ከፍ አድርጉና ትጨምራላችሁ በሉ። ትጨምራላችሁ በሉ። በኢየሱስ ከናንተ ቤት ላይ ከናንተ ቤተሰብ ላይ የሚሽከረከር ይባል ሞቷል።